የሩታ ሰርግ ቀን ተቆረጠ ማለት ነው። ዛሬ ቤሎ ምረጣ ላይ ናቸው ማለት ነው። አብርሽ እንግዲህ ተዘጋጅቷል። ከሁሉም ነገር ዝግጁ ነኝ ብሎ ተነስቷል፣ ቆርጦ ተነስቷል ማለት ነው። ሩታን እንግዲህ ሩታና አብርሽ ሊሞሸሩ ቀን ተቆርጧል ማለት ነው። ዛሬ እምር ድምቅ ሸብረቅ ብለው መጥተዋል ማለት ነው። ሩታና አብርሽ እንግዲህ በስተመጨረሻ ያው እንግዲህ በስተመጨረሻም ሊጋቡ ነው ማለት ነው። ከስንት ውጣ ውረድ በኋላ ከስንት ጸብ ከስንት ፈተና በኋላ እንግዲህ ሩታና አብርሽ ሊሞሸሩ ነው ማለት ነው። ውድ የፀሐይ ቻናል ተከታታዮች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ በያላችሁበት ቦታ ሀባቢ አላህ ይጠብቃችሁ። አላህ ሀገራችንን ሰላም ያድርግልን። አንድነት፣ ፍቅር፣ መተሳሰብ አላህ ይስጠን እያልኩኝ ዛሬ በአብርሽና በሩታ በአዲስ ነገር ከተፍ ብለናል ማለት ነው። ሙሽራ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከኛም ጾም በኋላ ከክርስቲያን ጾም በኋላ ሰርግ ይበዛል። ይሄ የታወቀ ነው ማለት ነው። ያው እንግዲህ ሰርግ እንበላለን ማለት ነው። ሰሞኑን ከኢድ በኋላ እንደዚሁም ደግሞ ከክርስቲያን ጾም በኋላ ሰርግ ይኖራል ማለት ነው። ጀምረውታል አብርሽና ሩታ ማለት ነው። እንግዲህ ዛሬ ቆንጆ ቢሎ እየመረጡ ይገኛሉ ማለት ነው። እነዚህ ወጣት ልጆች ማሻአላ ብለናል። መብሩክ መብሩክ፣ የተባረከ ትዳር ያርግላችሁ ብለና ማለት ነው። አብርሽና ሩታ እያየናቸው ፍቅራቸው እያበበ እያየናቸው እያደጉ፣ እውነት ለመናገር በጣም ጎበዝ በጣም ስማርት ልጆች ናቸው ማለት ነው። ያው ውጣ ውረዱም እንደገና ደግሞ ይሄ አልቧልታውም ድራማውም እውነቱም ውሸቱም ሁሉ ብዙ ነገርም እንትም ያለ ነገርም ቢኖረውም ግን በጣም ጎበዞች ናቸው። ሀቁን ለመናገር እነዚህ ወጣት ልጆች እንደዚህ በራሳቸው በሁለት እግራቸው ቁመው እንደዚህ ደግሞ ከሁሉም በቅርብ ከመጡ ዩቲዩበሮች በቃ ደምቀው የታዩ በቃ ደምቀው እንትን ያሉ እንትን የወጡ እነዚህ ሁለት ዩቲዩበሮች ናቸው ማለት ነው። እነዚህ ሁለት ጥንዶች ናቸው። እንግዲህ ዛሬ ቤሎ መረጣ ላይ ይገኛሉ ማለት ነው። አብርሽ ሩታን ሲያያት ፍዝዝ ብሎ ቀረ ማለት ነው። ግን አብርሽ እንዴት ነው ማድነቅ! ጎበዝ ጎበዝ፣ እንደዚህ ነው ሚስት። በነገራችን ላይ ደስ ይላል እንደዚህ መደናነቅ እና ምንም ራሱ ብትለብሺ አንቺ ያምርብሻል። እንደዚህ መኪያጅ ምናምን ሳትለብሺ ብቻ ቤሎ ብቻ በመልበስሽ ራሱ እንዴት እንዳማረብሽ የኔ ወርቅ ብሎ ሲያሟግሳት ነበር ማለት ነው። እውነት መናገር እንደዚህ መሞጋገስ ምናምን በጣም ደስ የሚል ነገር ነው ማለት ነው። መከባበር፣ በተለይ ደግሞ ሰው ሰብሰብ ባለበት በሁሉም ብቻችሁን ስትሆኑ መከባበር ግድ ነው ማለት ነው። የሰው ልጅ ባልና ሚስት አንድ ባልና ሚስት ሲሆን መከባበር ትልቅ ወሳኝ 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 ነጥቡ በቃ ከፍቅር ቀጥሎ መከባበር ነውና ሲያከብራት ደስ ይላል። አይዘላለፉም ምናምን በጣም በዚህ አጋጣሚ ሳላደንቃቸው አላልፉም ማለት ነው። እና ዛሬ ሩታ እምር ብሎብሻል እያለ ዛሬ ሲያደንቃት ነበር ማለት ነው አብርሽ። ለማንኛውም አልፈ መብሩክ ብለናል። እንግዲህ ተጋብተው በቅርቡ ደግሞ የልጆች እናት አባት እንደሚሆኑ ተስፋ አደርጋለሁ። በዚህ በወጣትነታቸው በዚህ እድሜያቸው እንግዲህ ወደ ትዳር መግባት እውነት ለመናገር ደስ ይላል። ሀቂቃ ማለት ነው። ጊዜያቸውን ሳያቃጥሉ ምናምን እንደዚህ ቶሎ ብለው ወደ ትዳር መግባታቸው ደስ የሚል ነገር ነው ማለት ነው። እና ጎበዞች ስማርት ናቸው እንዴ! በጊዜ መሰተርን በጊዜ መጠቃለልን የመሰለ ነገር የለም ማለት ነው። ጊዜያቸውን ምናምን ከማቃጠል በተለይ ደግሞ ለሴት ልጅ እንደዚህ በጊዜ ጠቅላላ ማለቱ አሪፍ ነገር ነው። ጓደኛ ካላት ምናምን ቶሎ ሰተር ማለቱ ጥሩ ነገር ነው ማለት ነው። ኢንሻአላህ እንግዲህ በመሀል ምንም ነገር አይገባም ብለን ተስፋ እናደርጋለን። ወይ ሰኞ ወይ እሑድ ወደ ዱባይ እንግዲህ እንበራለን። ከጾሙ በኋላ ተፈቀደልን። ከጾም በኋላ ረመዳን ጾም ካለቀ በኋላ ወይም ደግሞ ከዛ ወዲህ ከተፈቀደልን እንሄዳለን ብለዋል ማለት ነው። በቃ አብርሽ እናት ፍክት ብሏል። ሲጀመር አብርሽ እውነት ለመናገር ሩታን ካገኘ ወዲህ እውነት ሀቂቃ ብቻውን በፊት ብቻውን ሲሰራና አሁን ሩታ ጋር ሲሰራ በቃ ግርማ ሞገሱን ጥሎበታል ማለት ነው። እንደዚህ ነው እኮ አንዳንዴ ከወንድ ከባል ጀርባ
ጥሩ ሚስት ካለ እውነት ለመናገር ምንም እንኳን ባይጋቡም ገና ወደ መንገድ ላይ ቢሆኑም እውነቴ ነው የሚደገድፋችሁ ጓደኛ አይዟችሁ የሚያበረታችሁ ጓደኛ መኖር ማለት በጣም ቀላል ነገር አይደለም። የሚያበረታችሁ በቃ አይደል አይዞሽ ከጎንሽ ነኝ መባባል እና ትልቅ ነገር ነው። እውነት የሰው ልጅ ከምንም በላይ ደግሞ የሚያበረታችሁ ሰው ሲኖር በቃ ድጋፍ ያስፈልገዋል የሰው ልጅ እና በቃ ከጎኑ ሆና ስለምታበረታታው ምናምን በቃ ጉርማ ሞገሱን ደፍቶበታል ማለት ነው። እውነቴን ነው። እና መብሩክ ብለናል። ዛሬ የሩታ ቤሎ ሲመረጥ ውሏል ማለት ነው። የወንዶች በነገራችን ላይ የአብርሽ ገና እንግዲህ ለቀጣይ ቪዲዮ እንትን ለመምረጥ ብሎ ነው መሰል ገና ነው የአብርሽ ማለት ነው። እና የሴት ነው እንትን የሚለው ጊዜ የሚፈጀው መኪያጅ ብትሉት ቤሎ ብትሉት ምናምን የሴት ብዙ ጣጣው አያልቅም። እና ይሳቅ ደግሞ ጓደኛቸው እውነት ለመናገር ይሳቅ በእንትን በኢቢኤስ አይቼው በኢቢኤስ ቴሌቪዥን አይቼው ነበረ። ይሳቅ ጓደኛቸው እንግዲህ በቅርቡ የተቀላቀላቸው ልጅ ነው። እሱም እንደዚህ ሰርግ ምናምን ያዘጋጃል። የሰርጎች ዲጄ ምናምን ነው እስላሚክ ሰርጎች ላይ አይቼዋለሁኝ ያዘጋጃል። አሁን ደግሞ እንግዲህ እና አብርሽ ግራ ጎን ሆኖ ካጎናቸው ነበር ማለት ነው ይሳቅ ጓደኛቸው እና ቀውጢ ነበር። አሪፍ ነው። ለማንኛውም እንግዲህ አይና ይግባባችሁ ብላችሁ ጸሎት አድርጉላቸው ማለት ነው። በዚህው ይቀጥሉ። ሰሞኑን በቃ ሰሞኑንማ አሪፍ ቪዲዮ እየለቀቁ ነው። እውነት ለመናገር ጸብ የለም ምናምን ቡጥቡጥ የለም ጭቅጭቅ የለም። ዳኒና ጸጊም እንግዲህ ልም ብለዋል ተያይዘው ለብቻቸው በቃ እንዴት እዚህ ነው እናቴ። ዳኒና ጸጊንማ እየያዝላችሁ ፈጣሪ። ዳኒና ጸጊ ካገቡ በኋላ በቃ እናንተን በጥብጥ አድርገዋችሁ ነበረ። እናንተን በስተመጨረሻ አሸንፋችሁ ሪካርዱን ሰብራችኋል ሩታና አብርሽ። እና የሩታና የአብርሽ ወዳጆች እንኳን ደስ አላችሁ። በነገራችን ላይ በቃ ኮሜንት እንዳለ ሩታ አብርሽ ምናምን በጣም ተደስተዋል ህዝቡ ማለት ነው። በጣም የምር ደስ ብሏቸዋል። ምክንያቱም ደምቀው በቃ ድምቅ ብለው የወጡ እነዚህ ሁለት ልጆች ናቸው። በቅርብ ጊዜ እውነት እንደዚህ በቅርብ መጥተው ተወዳጅ የሆኑት እነዚህ ሁለት ልጆች ናቸው። ሌላ ዩቲዩበሮች በነገራችን በጣም በተለይ ደግሞ ሩታ ካመጣች በኋላ የምን አብርሽ ብቻ የደመቀው ብዙ ዩቲዩበሮች ደምቀዋል። ሀቂቃ እውነት ለመናገር በሩታና በአብርሽ ያልደመቀ የለም። በተለይ ደግሞ የቡታጅራ ዩቲዩበሮች እና መነሻዋ እንትና የተንቢ ብትሆንም ሩታ ትልቅ አስተዋጽኦ አድርጋለች ማለት ነው። እና ደስ ይላል። መልካም ትዳር ይሁንላችሁ። አልፍ መብሩክ ብለናል። እና የሩታና የአብርሽም ወዳጆች እንኳን ደስ አላችሁ ብለናል ማለት ነው። እና የዛሬው ቪዲዮ ደስ የሚል ቪዲዮ ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ሀባይቢ ሰላሙን ትበሉልኝ።